በእርግዝና ወቅት የአይረን መጠን የሚጨምሩ ምርጥ ምግቦች። ሰላም ጤና ይስጥልኝ። ዶክተር አክሊሉ ነኝ፣ የማህፀንና ጽንስ ስፔሻሊስት ሐኪም ከተክለ ሃይማኖት ሆስፒታል። በእርግዝና ወቅት እርጉዝ ሴቶች ተጨማሪ የአይረን መጠን እንደሚያስፈልጋቸው ይታወቃል። ይህንንም ደግሞ የሚረዱ ምግቦች አንደኛ ቀይ ስጋ፣ ለምሳሌ የጥጃ ስጋ እንዲሁም ደግሞ ቀይ የሆኑ ስጋዎች ይመረጣሉ። ሌላ የዶሮ ስጋ፣ ሌላ አሳ ናቸው። ከእንስሳት ተዋጽኦ ውጪ ደግሞ ከአትክልት ወይም ከፍራፍሬ የሚገኙ እንደ አተር፣ ቦሎቄ እንዲሁም ደግሞ የፕሮቲን መጠን ያላቸው ምግቦችን ብትወስጂ ይመከራል። ነገር ግን እነኚህ ምግቦች ስትመገቢ ደግሞ አብረሽ ማድረግ ያለብሽ ነገሮች ምንድን ናቸው? አንደኛ በቫይታሚን ሲ የበለጸጉ ፍራፍሬዎችን ለምሳሌ እንደ ብርቱካን እንዲሁም ቲማቲም ከነኚህ ነገሮች ጋር ብትወስጂ የአይረንን በደንብ ከደምሽ ውስጥ እንዲወሰድ ይረዳል ማለት ነው። ሌላኛው ደግሞ እነኚህ ምግቦች ስትመገቢ ማድረግ የሌለብሽ ነገሮች እነኚህን የሚያነቃቁ ለምሳሌ ሻይ እንዲሁም ደግሞ ቡና ባትወስጂ ይመከራል። እነኚህ ትናንሽ ነገሮችን በማድረግ በእርግዝና ወቅት የአይረን እጥረትን ለመቀነስ ይረዳሉ። አመሰግናለሁ። ተክለ ሃይማኖት ሆስፒታል